ሰላም እንዴት ናችሁ? በዛሬው ቪዲዮ ይህንን ሁልጊዜ ማትሪክ ላይ የማይቀር ጥያቄ አብረን እንሰራለን። ጥያቄውን ሞክሩት። መልሱን ከኔ ጋር ተመሳሳይ ከሆነ ልክ ናችሁ ማለት ነው። ካልሆነ ደግሞ እኔ በሰራሁበት መንገድ መልሳችሁ ደጋግማችሁ ስሩት። ስለዚህ ወደ ጥያቄው እንገባለን። ኤክስ ስኩዌር ማይነስ 9 ኦቨር ኤክስ ስኩዌር ፕላስ 6ኤክስ ፕላስ 9 ዲቫይድድ ባይ ኤክስ ማይነስ 3 ኦቨር ኤክስ ፕላስ 3 ነው የሚለው። ስለዚህ የትኛው ነው ይሄ? የዚህ ሲምፕሊፋይድ ፎርም ነው የሚለው ጥያቄው። ይሄንን ከማየታችን በፊት የዚችኛዋን ፎርም ሲምፕሊፋይ እናደርጋታለን። ሁል ጊዜ እንደዚህ አይነት ጥያቄ ሲመጣ ሲምፕሊፋይ ማድረግ ይቀድማል። ስለዚህ ሲምፕሊፋይ ማድረግ የምችለው የቱን ነው ብላችሁ ሲምፕሊፋይ ማድረግ ትጀምራላችሁ። ስለዚህ ይሄንን ሲምፕሊፋይ ማድረግ እንጀምር። ስለዚህ ከማውራታችን በፊት እዚህ ጋር የመጀመሪያ ህግን ጻፍ። ኤ ማይነስ ቢ ሁለቱም ስኩዌር ሆነው እንደዚህ አይነት ጥያቄ ከመጣ እንደዚህ አይነት ፎርም ከመጣባችሁ ሁልጊዜ ምን ታደርጋላችሁ? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ነው ፋክተራይዝድ ሲደረግ። ለምን? ኤ ታይምስ ኤ ስኩዌር ይሆናል። ኤ ታይምስ ቢ ይቺም ፕላስ ነች፣ ፕላስ ኤ ቢ ይሆናል። ይችኛዋን ሁለቱንም አባዝተን ጨረስን። ስለዚህ ይችኛዋን እንቀጥላለን። ማይነስ ታይምስ ማይነስ ቢ ታይምስ ኤ ማይነስ ቢ ኤ ማይነስ ቢ ታይምስ ቢ ማይነስ ቢ ዘሆል ስኩዌር ይሆናል። ምክንያቱም ይቺ ማይነስ ነች፣ ይህንንም ማይነስ ታደርገዋለች። ይሄኛው ተመሳሳይ ቁጥሮች ናቸው፣ ምክንያቱም ኤ ቢ እና ቢ ኤ ተመሳሳይ ናቸው። ስለዚህ ይሄ ፕላስ ነው፣ ይቺ ማይነስ ነች፣ ይጣፋሉ ማለት ነው። ሶ ማንን ይሰጠናል? ኤ ስኩዌር ማይነስ ቢ ስኩዌር which is እዚህ ጋር ያለውን መልሶ ይሰጠናል። ስለዚህ ይሄኛውም በዚሁ መልኩ ኤክስ ስኩዌር ማይነስ 9 ነው። ስለዚህ እዚህ ጋር ምን አደረግን? ራዲካል ውስጥ ነው የከተትናቸው ቁጥሮችን አይደለ? ራዲካል ውስጥ ከተትናቸውና ሁለቱን ቁጥሮች አወቅን፣ ኤ እና ቢ አረግናቸው። ስለዚህ ይሄንንም ሁለቱንም ራዲካል ውስጥ መክተት ነው። ስለዚህ ኤክስን ራዲካል ውስጥ ስንከተው ኤክስ ስኩዌርን ራዲካል ውስጥ ስንከተው ኤክስ ይሆናል፣ ማይነስ 9ን ደግሞ ራዲካል ውስጥ ስንከተው 3 ይሆናል። ስለዚህ ሁለቱ ቁጥሮች ኤክስ ፕላስ 3 እና ኤክስ ማይነስ 3 ናቸው ማለት ነው። ስለዚህ ይሄኛውን በዚህ መልኩ ፋክተራይዝ አደረግን። ስለዚህ እዚህ ጋር እንጻፈው በኋላ ስለምንመለስ ኤክስ ፕላስ 3 ታይምስ ኤክስ ማይነስ 3 ያደረግን ማለት ነው። ይቺ ፓርት ማለት ነች። ስለዚህ ኦቨር እናደርጋለን። ሌላኛው እንደዚህ አይነት ፎርሞች ይመጣሉ። ምንድነው የሚለው እዚህ ጋር ኤክስ ስኩዌር ፕላስ 6ኤክስ ፕላስ 9። እንደዚህ አይነት ፎርሞች ሲገጥሙባችሁ ምንድነው የሚሆነው? ኤ ኤክስ ፕላስ ቢ ኤክስ ፕላስ ሲ። እነዚህ ኤክሶች አሉ። እዚህ ጋር አንድ ቁጥር አለች። አንድ ማለት ኤ ነች፣ 6 ማለት ደግሞ ቢ ነች። እዚህ ጋር ስኩዌር አለች። ሲ ማለት ደግሞ 9 ነች። ስለዚህ ሁልጊዜ የምናደርገው ሁለት ቁጥሮች ሲደመሩ ቢን የሚሰጡ ለምሳሌ ዜድ እና ቪ እንበላቸው። ዜድ እና ቪ የሚባሉ ቁጥሮች አሉ እንበል። ስለዚህ ዜድ ሲደመር ቪ ማንን ይሰጡናል? ቢን ይሰጡናል። ዜድ ሲባዛ በቪ ቁጥሮቹን አናውቃቸውም፣ እነሱን ቁጥሮች ለማግኘት ነው የምንጠራው። ምን ይሰጡናል? ኤ ታይምስ ሲ ይሰጡናል። ስለዚህ በዚህ መልኩ ሶልቭ እናደርገዋለን ማለት ነው። ኦኬ። ስለዚህ እነዛ ቁጥሮች ማን ናቸው? ሲደመሩ ማንን የሚሰጡን? በዚህ ኬዝ ቢ 6 ነው። ሁለት ቁጥሮች አሉ፣ ዳሽ ፕላስ ዳሽ 6 ዳሽ ታይምስ ዳሽ 9። ሶ እነዛ ቁጥሮች እነማን ናቸው? እነዛ ቁጥሮች መፈለግ ማለት ነው። ለምሳሌ እኔ 3 እና 2ን ብዬ ሄድኩኝ፣ አይሰራም። ምክንያቱም 3 እና 2 5 ነው። ቀድሞ ይሄንንም አይሰጠንም። 3 እና ሲባዛ ደግሞ ስንት ነው የሚሰጠን? 6 ነው የሚመጣው። ስለዚህ እነዛን ቁጥሮች አንጠቀምም ማለት ነው። ራንደምሊ ነው የምንወስደው። ስለዚህ 3 እና 2ን እምቢ ካለን 3 እና 3ን እናድርግ። 3 እና 3 6 ይሰጠናል። 3 እና 3
9ን ይሰጠናል። እዚህ ጋር አሁን 4 እና 2ን ብንጠቀም አይመጣም። 4 እና 2 6 ይሰጠናል። 4 እና 2ን ስናባዛቸው ግን 8 ነው፣ 9 አይሰጠንም። ስለዚህ 3 እና 3 መልሱ ናቸው ማለት ነው። ስለዚህ እሱን ካገኘን በኋላ ምን እናደርጋለን? እነዛን ቁጥሮች ካገኘን በኋላ ዜድ ፕላስ ቪ ዘ ሆል ስኩዌር ማለት ይሄንን ቁጥር ይሰጠናል። እንሞክረው እስኪ 3 ፕላስ 3 ታይምስ 3 ፕላስ 3 ይሄን እንደሚሰጠን ቼክ እናደርገው። 3 ታይምስ 3 ኤክስ ፕላስ ሶሪ በጣም ኤክስ ፕላስ 3 ኤክስ ታይምስ 3 ኤክስ ታይምስ ኤክስ ኤክስ ስኩዌር ኤክስ ፕላስ 3x ፕላስ 3x 3 ታይምስ ኤክስ ፕላስ 3x ፕላስ 3 ታይምስ 3 ፕላስ 9 ማለት ነው። ስለዚህ ኤክስ ስኩዌር ፕላስ 6x ፕላስ 9 which is right ነን ማለት ነው። ስለዚህ ይሄኛው ፋክተራይዝድ ሲደረግ ይሄኛው የቱ ነው ማለት ነው? ኤክስ ፕላስ 3 እና ኤክስ ፕላስ 3 ነው። ኤክስ ፕላስ 3 ሲባዛ በኤክስ ፕላስ 3 ይሆናል ማለት ነው። እዚህ ጋር ሲካፈል ነው። እንደ አጋጣሚ ሆኖ እነዚህ ቁጥሮች ምንድናቸው? ቀድሞውኑም ይካፈላሉ ማለት ማነው ፋክተራይዝድ ተደርገዋል። ኤክስ ፕላስ 3 ናቸው። ስለዚህ እዚህው ማጣፋት የምንችለውን እናጣፋለን ማለት ነው። ካንስል እናደርጋለን። ኤክስ ፕላስ 3 በኤክስ ፕላስ 3 ካንስል ማድረግ እንችላለን። ለምን? ስናካፍል ሁልጊዜ ከላይና ከታች ተመሳሳይ ቁጥሮች ካሉ ስለምናካፍል እንበልና 2 2 ኦቨር 2 ስንት ነው? 1 ነው። ለምን አጣፋናቸው? ዘሴም ነምበር ስለሆኑ። ስለዚህ እነዚህም ዘሴም ነምበር ናቸው። ይችን አጣፋናት ማለት ነው። ስለዚህ ማን ቀረ? ኤክስ ማይነስ 3 ኦቨር ኤክስ ፕላስ 3 ሲካፈል ኤክስ ማይነስ 3 ኦቨር ኤክስ ፕላስ 3 ይቀራል ማለት ነው። ስለዚህ እዚህችውን ጨርሳት ማለት ነው። እዚሁ መጨረስ እንችላለን። ስለዚህ ምንድነው የመጣልን እዚህ ጋር ኤክስ ኤክስ ማይነስ 3 ኦቨር ኤክስ ፕላስ 3 እቺ ሲካፈል ስለሆነች ማባዛት አድርገን እንገለብጠዋለን ይሄንን ማለት ነው። ስለዚህ ከላይ ከታች ያለውን ከላይ እናደርገዋለን። ኤክስ ፕላስ 3 እቺኛዋ ከታች ነበረች which is ከላይ አደረግናት ማባዛት አድርገን ማለት ነው። እቺን ደግሞ ከላይ ነበረች ከታች እናደርገ ኤክስ ማይነስ 3 እንደዚህ ሲሆን ማጣፋት የምንችለውን እናያለን። ይሄንን በዚህ ማጣፋት እንችላለን፣ ይሄንን በዚህ ማጣፋት እንችላለን ማለት ነው። ስለዚህ ማን ቀረ? አንድ ቀረ። ስለዚህ መልሱ ማን ነው? ኤ አንድ ነው ማለት ነው። እንደዚህ አይነት ቪዲዮ በየጊዜው እንለቃለን። አስተያየት ስጡን። ምን አይነት ጥያቄ ላይ መስራት እንዳለብን ንገሩን። እናመሰግናለን። ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡ። እናመሰግናለን።